ምን አዲስ ነገር አለ ካላችሁን አድማጮቻችን እንግዲህ ከ3 ቀን በፊት ሳሚዳን አዲስ አልበም ለቆልናል። ሌላኛው መልክ የተሰኘ አልበም እውነት ለመናገር ይሄን አልበም ለመስራት ብዙ ቦታ መላው ኢትዮጵያን አካሏል ማለት ይቻላል። ሳሚዳን በአራቱም አቅጣጫ የተለያዩ አካባቢዎች በመሄድ እዛ ያለውን ስሜት እዛ ያለውን ፊሊንግ ለሙዚቃው በሚጠቅመው መልኩ ማይነር ሪሰርቾችን ያደረገ ነው ስራዎቹን የሰራው። ጥሩ ነው ይበል የሚያሰኝ ነው። ቆንጆ አልበም ነው ይዞልን የመጣው። እዚህ አልበም ውስጥ እንግዲህ 11 ትራኮች ተካተዋል። ቆንጆ ነው ማለት ብዙ ነገር ስለ አዲስ አበባ፣ ስለ ጎንደር፣ ወደ ትግራይ፣ ወደ ደቡብ ብቻ ወደ ሐረር፣ ስለ ድሬ ብቻ ሁሉም ነገር ኢትዮጵያን ሙሉ መላው ኢትዮጵያን ያዳረሰ ቆንጆ አልበም ነው ይዞልን የመጣው። ያው ሳሚዳን እንደምናውቀው በሬጌ ስልቶች ሙዚቃዎች እናውቀዋለን። በተለያዩ የሙዚቃ ስልቶች አልበሞቹን ከዚህ በፊት ሰጥቶናል። ተወዳጅነትንም አትርፏል። በመላው ዓለም ተጉዞ የሙዚቃ ስራዎቹን ለአድናቂዎቹ አቅርቧል። አሁን ደግሞ አዲስ አልበም ይዞልን መጥቷል። ስለዚህ ቅድም ካመሰገናቸው ድምጻውያን መካከል እንግዲህ ሳሚም አለበት። ቆንጆ አልበም ነው ሳሚዬ። አድማጮች እንግዲህ እናንተም አድምጡት ትወዱታላችሁ። ከዚህ አልበም ላይ እስቲ ውብ ዓለም የተሰኘውን ትራክ ጋብዘን እንመለስ። የሚወድሽን ልቤን ይዤልሽ መጣሁ ፍቅር አይደለም ወይ የሰው ከፍታው የሚወድሽን ልቤን ይዤልሽ መጣሁ ፍቅር አይደለም ወይ የሰው ከፍታው የሰው ልጅ በምድር ላይ ቢወዳደር በሀብት ነው